ልጆችን ማሳየው ውጪ ነው አልኩ ገብቷል አይደል ልጆቼን ያሳይኛልኩሽ ምንድነው እንትምትዩ እንዴ ንግርሽን አስተካክያ እንዴ እየታገስኩሽ ነው እስከዚህ ደቂቃ ድረስ እንዴ ማን ነው የምትዩ ልጆቼን ያሳይኝ ምን አንከባክ ምን ያገባው ምን ይሆንሽ ነው አይደለም ምን ያገባው ልጆቼን ያሳይኝ ነው ያልኩሽ ሌላ ነገር ተናገርኩሽ አላሳይኝ መብቴ ነው ገብቷል ልጆቼን የማየት እኮ መብት አለኝ እኮ ልጆቼን የማየት እኮ መብት አለኝ እና ምንድነው የምትይው በውጪ በሰው ቤት አይደለም ይሄ የማንም ውርጋጣም የሚመጣበት ቤት አይደለም ስርዓት ለንግግርሽ ስርዓት ይኑርሽ ልጆቼን ለማየት ብቻ ነው የመጣሁት ያንቺ ፈልጊ አይደለም የመጣሁት የሚመጣው ሰው አስፈቀደ ነው ገባክ አይደል ሲቀጥል ደግሞ ማስፈቀድ አይጠበቅብኝም ልጆቼን እንዳይቆ ተማምነናል እኮ ተነጋግረናል እኮ አይደል ልጆቼን እንደምታሳይኝ ተነጋግረናል አይደል ማሳይ በውጪ ነው እንደውም ደግሞ አንዳንዴ ደስ ካላለኝ ደግሞ ላላሳየም ይችላል ልጆቼን አዎ መብቴ ነው ምንድነው ምን ይፈጠራል ንገረኝ እስቲ ይቅርታ እሺ አሁን እኔ ልሄድ ነው እባክህ ተነስተህ ትወጣልኛለህ ሌላ ደረጃ ውስጥ ሳንገባ ምን አይነት ደረጃ ውስጥ ነው የምንገባው እንድትወጣልኝ እየጠየቅኩ ነው ገብቶሃል ከቤቴ ወዴት ነው የምወጣው እንድትወጣልኝ እፈልጋለሁ እሺ ልጆቼን ለማየት ነው የመጣሁት ልጆቼ ካሁን ማየት አትችልም ገብቶሃል ደግሞ እሱንም እኔ ከፈቀድኩልህ እንጂ ማለት ነው አንተ ማየት ፈልጋለሁ ስላልክ ብቻ እኔ ላሳያ አልፈልግም ገባክ አይደል እየሰማኸኝ ነው እኔ ልጆችን ማሳየት የምችለው እኔ ፈቃደኛ ሰው ነው እንጂ አንተ ስላስገደድከኝ አይደለም ስለዚህ እባክህ ልጆቹ እኮ ግን የኔም ያንቺም እኮ ናቸው ያንተም የኔም ናቸው ግን ደግሞ አንተ አሁን ስላስገደድከኝ አይደለም እና ደግሞ ይሄ ቤት እንደ ልብ የምትወራጭበት ቤት አይደለም አልተወራጨውም ለልጆቼ ላይ ነው የመጣሁት ውብዬ አክብራሽ ባይሆን ለልጆቼም የሆነ ነገር ይዛን የመጣች ለምትወደው ልጆችክ ይሁነው ገባክ አይደል ለምን እንደዚህ ምንም አይጎልባቸው ምንም አልጎደለባቸው ካንተ ምንም እንደማንፈልግ እኮ ቀድሜ ነገር ያለው አይደል